እንዴት ነው የመንግስት አጠቃላይ ጅምላ እየመታን ጅምላ እየገደለን አጠቃላይ አርሶ አደሩን እየጨፈጨፈ ነው እንዴ? ኢትዮጵያ ያስተዳድራል ነው ያመር ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል። አዳነች ጭምር የምታወራ ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል። ወንድሜ ባዛቃቂ እንጨብጭበው እግሩን ሁሉ ዝም ብለው ነበር የገደሉ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እንዴት ነው የመንግስት አጠቃላይ ጅምላ እየመታን ጅምላ እየገደለን አጠቃላይ አርሶ አደሩን እየጨፈጨፈ ነው እንዴ? ኢትዮጵያ ያስተዳድራል ነው? በጣም አስቸጋሪ ጫና ነው በእኛ በማህበረሰባችን ላይ ያለ በተለይ በአማራ ክልል ማህበረሰብ ላይ አሁን የፋኖን ኃይል አይደለም የሚመታ ያለ ጭራሽ ንጹህ ዜጋ ነው እየደበደበ ያለ። በየትኛው አቅጣጫ በየትኛው ጎጥ በየትኛው ቀበሌ ሻራታ የሚባል ጎጥ አለ። ትናንትም 4 ነው 5 ሞርተር ወደቀ። በአጋጣሚ የሚጎዳውን ጎዳ። የሚያመልጠው ደግሞ በክርስቶስ ጥረት በክርስቶስ ኃይል አምልጧል። ነገም እንደዚህ የሆነ ጅምላ እየተጨፈጨፍን ነው። አርሶ አደሩ እያለቀብን ነው። ኢትዮጵያን አማራ ክልል የሚያስተዳድረው አርሶ የሚቀልበው አርሶ የሚያስተዳድረው አርሶ አገሪቱን የሚመራው ማህበረሰብ እያለቀብን ነው። በአሁኑ ሰዓት አልቆብናል። ስለዚህ ይሄ መንግስት ሌላ የውጭ ዜጋም ቢሆን ገብቶ ወይም የውጭ መንግስት የሆነ አቅጣጫ ካልሰጠው በስተቀር እስከ 2 ወር ንጹህ አርሶ አደር ያልቃል ብዬ ነው ያስቀምጣል። ወሰዱብኝ ላይ መለሱልኝ። ወንድሜ ጋሮች ደሙን ሻይልሰዋል። ካርቶን አጣን የምናነሳበት ለአራት ሰው ነው ደሙ እጃችን ላይ እየፈሰሰ ተሸክመ ነው ወንድሜን ወደ ቤት የገባ ነው። በጣም ነበር የሚያሳዝነው ወንድሜ። በጣም ቆንጆ ወንድም ነበረ። በጣም ልጅ ነው እና ርቦት ነው ምግብ ስጪኝ ሲለኝ ልሰጠው አልቻልኩም። በሰዓቱ ቤት ሲቃጠል እያየሁ ፍራቻ ላይ ነበረ። ቆይ ዘርዬ ቆይ ሰርተን እንበላለን እያልኩት ነው። በማዕከል ቤት ሲቃጠል ሮጠን ወጣ። ያለ ምንም ነገር ወንጀቱ ላይ ጠብዛ አድርግ ነበር። ወንድሜ ባዛቃቂ እንጨብጭበው እግሩን ሁሉ ዝም ብለው ነበር የገደሉብኝ። 2 ሰዓት የወደቀ ውሻ ደሙን ይልዘዋል ወንድሜ። በዚህ ሰዓት የፌዴራሉ ፖሊሱ እያየው ነበር ያለፈው። ልክ ብቻ ፋብሪካ ተመታ ሲባል ሮጠው ወጡ። እኛ ሰዎች አይደለን እንዴ? ለምንድን ነው እንዲህ ይደረገው? እና እኛም ግዴታ ሌላ እምነት ተከታይ መሆን አለብን ወይ? እና ከነሱ ጋር ምንም ያግባባንም ያስማማንም ነገር የለም። አይካሉ የመንግስት አካል አባቶቻችን መጥተዋል። መላ ፈጥረው ወይ ለኛ ሌላ ሀገር ይስጡን። እኛውንም እየኖርን አይደለም። እኔ ወንድሜ በጣም ነው የምወደው የነበረው። በጣም ከሁሉ ጋር ነበር ወንድሜ። ወሰዱብኝ ላይ መለሱልኝ። ወንድሜ ጋሮች ደሙን ሻይልሰዋል። ካርቶን አጣን የምናነሳበት ለአራት ሰው ነው ደሙ እጃችን ላይ እየፈሰሰ ተሸክመ ነው ወንድሜን ወደ ቤት የገባ ነው። ፖሊስ ምን ሆናችሁ አላለም፣ ግን ቃል ለመጠይቅ ተሯሩጠው መጡ። ሀዘናችንን አልተካፈለንም። መንግስት ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የሱን ሜካፕ የሚሰሩ ልጆች አሉ። የሱን ፊት ሜካፕ የሚቀቡለት በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል።
እና እነሱ የሚያወሩት ነገር አለ በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው። እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ እኔም ያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ። እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው የማይሰማውን አንተ ትሰማለህ፣ ሰው የማያውን አይቴ ትፈራለህ። ይኸው ሊገሉኝ እዛ ጋር ቆመዋል ብለህ ታያለህ። ሰው ግን ሌላ ሰው አያይም። አንተ ግን የሆነ ድምጽ ሰማለው እኮ ምን ሆናችሁ ነው? ይኸው ክው እያደረገ ነው የኔ ሊገቡ ነው ምናምን ብለህ ትጮዋለህ። ያ እንደዛ አይነት ችግር ያለባቸው የሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። በኃይለማርያም ደሳለኝ ጊዜ በመለስ ጊዜም አንድ አጥር ነበር እና አልቀየሩትም። ምንም የሚፈሩት ነገር የለም። እዛ የሚጠብቀው መከላከያ አለ። ግን ይሄኛ ምንድነው ያደረገ? ያንን አፈረሰ። 3 አጥር ነው ያደረገ። ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው። በአብይ አሻራ ብቻ ነው የሚከፈተው የአብይ ቢሮ። ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው። ይፈራል ማለት ነው። ሊገሉኝ ነው ብሎ አሁን አንድ ነገር ልንገር የሱ በሽተኛ መሆኑን። አንድ ልጅ ወንድ የሚባል የሪፐብሊካን ጋርድ ውስጥ የነበረ በጣም የሚታወቅ ረዘም ያለ ልጅ አብይ ጠባቂ የነበረው እንደ ቱካንዶ ምናምን የተማረ ነው። ከዛ ወስዶ ነው ሪፐብሊካን ጋርድ አድርጎ እሱ ጠባቂ ዋና ኃላፊ ያደረገው አብይ። እና ልጁ በጣም ምስኪን ልጅ ነው። ይሄ ልጅ በጣም አብይን ይወዳል። እኔ በጣም አውቀዋለሁ። እና ይሄ ወንዴ በሱ ስር አብይን የሚጠብቁ ልጆች አሉ። የሆነ ቀን በህልሙ አብይ በህልሜ አንተ እየገደልከኝ ነው ልትገለኝ ነው በህልሜ ያየሁት ልትገለኝ ነው ለምንድን ነው የምትገለኝ ወንዴ ብሎ ወንዴን ጠርቶ አብይ ይህንን ልጅ ያስፈራረዋል። እረ ልጁ ደግሞ እኔ እሱን ብሞት ይሻለኛል አለ። ያ ልጅ ይህንን አላሰብኩም ብሎ ምናልባት ዶክተር ሚልኬሳ ይሄ ወንዴ የምትለው አሁን የለም በፊት አብይ ወደ ስልጣን ሲመጣ በነበረ ጊዜ በስፋት የሚታየው ጠባቂው የነበረ ነው። ኤግዛክትሊ ራይት። አሁን ጠፍቷል ከሀገር እና ልትገለኝ ነው አለው። ልጁ ደግሞ በፍጹም እንደዛ አላሰብኩም እኔ እንደው ብሞት ይሻለኛል ብሎ እዛ ጋር አለቀሰ። በቃ ግደሉኝ በቃ እኔ እንደዛ አላሰብኩም ከሆነ ሂድ በቃ አለው። ከዛ ልጁ ደንግጦ ወዲያውኑ
በቦሌ ኤርፖርት እንትን ብሎ እዛው ጠፋ። እንዴት አመሻችሁ? ዛሬ ስለ ቅዱስ ገብርኤል ግቢ ገብርኤል የሆነ ነገር ነግራችሁ ነው። ለኔ ቅዱስ ገብርኤል ትልቅ ነገሬ ነው። በቃ እኔን የሚያውቀው ስለ ከቅዱስ ገብርኤል ጋር ያለኝን አታችመንት ብዙዎች ያውቃሉ። አባቴ ሁሉ ነገሬ ነው ቅዱስ ገብርኤልና በቃ እኔ ጠዋት ስራ ሲሄድ ቅዱስ ገብርኤል ታርሳለ ማለት ነው እና እንደተለመደው ሰሞኑን በቃ እዛ መግባትም አይቻልም ምናምን እየተባለ በቃ ትቻለሁ ማለት በቃ ምን ላድርግ ማለት ፓርክ አድርጋችሁ ሆነ ቦታ ፓርክ አድርጋችሁ ነው እና እኔ ደግሞ ትንሽ ክብደትም ስለጨመርኩ እንቅስቃሴ ከብደኛልና እንዳጋጣሚ ዛሬ መኪና እየገባ ነበረ ባትም አሁንም ከመሻ አሁን ማለት ነው በታገባው ማለት ልገባ ሌሎች መኪኖችም እየገቡ ነው ነው ከነፊት የሆነ ፊት ገብቷል አየኔ መኪና የትኛው ቦታ አስፋልት ላይ ነው የሚውለው ማለት ነው ፍቃድም አለኝ ያው አካል ጉዳተኛ ስለሆንኩ ፍቃድ አለኝና ይታወቃል እንኳን ቤተክርስቲያን የትኛው ቦታ አልከለከልም እውነት ለመናገር ማለት ነው ከዛ ጥበቃዎች አሉ ማለት ነው ጥበቃው ኦማት ገቢ ማለት ከነፊት እኮ ፊት ገብቷል እና እኔ ደግሞ ተሳልሜ ነው የምወጣው አልቆይም እና ቪች እኮ ገብቷል አሳልፈኝ ስለው እዛ ጋር ቁመሽ ነኝ ምናምን ይለኛል እኔ መውጣት ያቺ ቅዱስ ገብርኤል ግቢ ውስጥ ማለት ነው አለች ሆነች ማትመጪ ቦታ ነች ትንሽ ክብደትም ስለጨመርኩ መሄድ አልችልም አሁንና ኧረ እባክህ አሳልፈኝ ተሳልሜ ነው የምወጣው በቃ ጠበቀው ዱላውን ይዞ ቆመ በቃ ግግም ብሎ ቆመ ማለት ነው ከዛ የሆነ ላዳ ደግሞ ከኔ ፊት እሱን ሊያስገባ እየፈለገ ነው ላዳውን ማለት ነው ላሽ ላዳው ይግባ ምናምን ወደ ኋላ ይጂ ምናምን ጥልፍልፍ አደረገኝ ማለት ነው ከዛ ወደፊት ሳብስ አይደል መጥቶ እንትን አለ ማለት ነው በቃ ገጨችኝ አለ ማለት ነው ጥቅልል ብሎ በቃ እሺ ልወርድ ስል እንዴት ልወርድ ከግራና ከቀኝ መኪናም አለ ማለት ነው ከዛ ሁሉንም እንትን ሊያስፈልብኝ በቃ አይደለ እሱ በቃ አላማው እኔን እንትን ማስደረግ ነው ማለት በቃ አሳክማለሁ አልኩት ማለት ነው ችግር የለው እንዳልከችሁት እኮ አውቃለሁ ምንም እንዳልሆነም አውቃለሁ ግን ሳልሳለም ማለት ነው እግዚአብሔር እኔ አርበቀን አይደለም ሳልሳለም ማለት ነው አላ ሁለት ጓደኛ የሆነ ማለት እሱንም የሚያውቁት እዛ ግቢ ቃላ ተቀመጡ እሱን ያገባ አሳክማለሁ ብዬ ምኒልክ ይዞ ማለት ነው አልተሳለምኩም በቃ ገብርኤል አንተ ፍርድ ስጥልኝ ማለት ነው ያ ማለት በቃ ከዛ ገባና እንግለሰልንስ በፐርሰንት ስጭኝ አልታከምም ማለት ነው በፐርሰንት ማለት በፐርሰንት ስንት ብር 3000 ብር ስጭኝ አይ ለምትታከመው ይሻልህም አልኩት እና እግዚአብሔር ቅዱስ ገብርኤል ነው ማለት ምንም እኮ እንዳልከውትም ምንም እንዳልሆነ በቃ መጣ ጥቅልል ብሎ እዛ በቃ እንትን አለ አላማው ብርም እንደሆነም ገብቶኛል እሺ አልኩትና በቃ 1000 ብር ልስጥ አልኩት እሺ ስጭኝ አለኝ ማለት ነው እንደዛም እያለ ግቢ ይዞ ገባው ሚኒሊክ ግቢ ገባንና ልጆቹ በጣም በቃ ከኋላ የተቀመጡት አላገባቸው ማለት በቃ ብር ፈልጎ እንደሆነ ገባቸው እኛ አሁን አንተ ወረዱ ማለት ነው ወረዱና እኛ እንዴት በቃ ከተካመመክ ታዛክም እኛ እሷን እናቃታለን ካልሆነ ግን እንዴት ነው ገብርኤል ደቻንተም ገብርኤል እንትን ብለ እሷም ገብርኤል ለመሳለም መጣ እንዴት እንደዚህ ሆናል ሲሉት በቃ እሻላቸው ማለት ነው እሻለና በቃ እኔ ካመመክ አሳክምሃለሁ ይው ብሩንም ሳይቀበል ወረደ ማለት ነው እና ልጆቹም እንትን አሉ እሱን ሸኘሁት መልሼ ከሚኒሊክ አምጥቼው እዛው ገብርኤል ጋር አውርቼው ወደ ቤት እየሄድኩ አሁን ወደ ቤት እየሄድኩ ነው የምነግራችሁ ማለት ነውና ምን አለ መሰላችሁ ግን እውነት እኔ ግን በቃ ብዙዎች ግን እኔ ማለት እሞታለሁ ማለት ገብርኤል ከማጣ አባቴ ከማጣ እሞታለሁ ግን ብዙ ሰዎች ግን እንደዚህ በሚሆንባቸው ነገር ሁሉ ብዙዎቻቸው እውነት የሚቀይሩት ወደው እንዳይመስላል ያላደርገው እኔ ያላደርገው ግን
እውነት ዛሬ የተደረገብኝ ነገር የሚደረግብኝ ነገር እዛ እንኳን ቤተክርስቲያን ውስጥ አድሮ ይደረጋል። መግቢያ እንኳን በር ላይ እንኳን አድሮ ይደረጋል። በጣም በሚያሳዝን ሁኔታ እኔ የትኛው ቦታ እውነት የመንግስት በሉ የትኛው ቦታ ክፍለ ከተማ ብትሉ የትኛው ቦታ ገባለሁ። ምክንያቱም የሚያደርጉት መከላከያዎቹ ምናምን እንትን ያደርጋሉ፣ ይከለክላሉ፣ ያስባሉ እነሱ። እኔ መከላከያዎቹን አስፈቅጄ ብዙ ቀን ገብቼ አውቃለሁ፣ ተሳልሜ አውቃለሁ። እነሱ ግን እነሱን ምክንያት የሚያደርጉት ማለት ነውና ምን ልላችሁ ፈልጌ ነው መሰላችሁ? በጣም በቃ አልሄድም ነበር እውነት በቃ ብዙ ከደጅ የሚያርቁ ሰዎች አሉ እዛ ቤተክርስቲያን ውስጥ በጣም ብዙ ሰዎች አሉ። እኔ ምን በቃ እንደንትን ያዩኝ እግዚአብሔር ግን ቅዱስ ገብርኤል ውስጥ ያውቃል። እኔ እግዚአብሔር ምናልባት እንደ ሰዎቹ ነጠላት ለባብሼ የሆነ ነገር ሆኜ ባገኙት አጋጣሚ ነው ገብርኤል የምገባው። ባገኙት አጋጣሚ ገብቼ የውስጤን ነገር ነው ስወጣ እሱ ስራውን ይሰራልኛል። በቃ ባገኙት አጋጣሚ ነጠላ ለብሼ በቃ የሆነ ነገር ሆኜ ለሾው ለማድረግ አይደለም የምገባው እና በጣም ከፍቶኛል ዛሬ እውነት። እዛ ጋር አላስገባ ነገም እሄዳለሁ የሆነ ነገር እስከሚያደርጉ ድረስ ከዛ ቤት አልቀርም። ግን እባካችሁ ይረዱት ማለት መኪና አካል ጉዳተኛ ቅንጦት አይደለም፣ እግር ነው። ቢመቸኝ እኔ ቢያንስ በረከት ማገኘው በእግሬ ብገባ ነበረ። ግን በቃ ይሆናል አይደል? ገባችኋል? ይሄ ከልጅ መውለድ ጋር ምናምን በቃ ከሱ ጋር ይመጣል ክብደት ምናምን። እኔ ነኝ የማውቀው። በቃ እግሬ ላይ ያለውን ዲቫይስ መጎተት አልችልም። ዳገት ስወጣና በጣም ከብዶኝ ነው እውነት። በቃ ግን እባካችሁ የትኛው ቤተክርስቲያን ናችሁ? በእርግጥ እኔ እንደዛ ቦታ ቻሌንጅ የሚያደርጉኝ የሉ። ሌላ መኪና እያስገቡ ነው የሚከለክሉት። በቃ ሌላ ምናምን የሆነ ነገር መሆን የለበትም። ይሄ ልነግራችሁ ነው። እባካችሁ እዛ የምትሰሩ አስተዳደሮች ልትሆኑ ይችላል፣ እንዳቆራችሁ የሆነ ነገራት ልትሆኑ ትችላላችሁ። እኔ መንግስት የሆነ ነገራችንን ከሆነ መንግስት ጋር መከላከያ እንደዚህ ቀን ራሱ ሲሄድ ማለት ነው። አንድ ቀን እንደዚሁ ቀን ላይ ልሳለም ሲገባ ከለከሉኝና መከላከያውን አስፈቅጄ ገባሁ ማለት ነው። ግን እኮ ምንም እኮ አላለኝም። እሷ እንደዚህ ነው ፍቃድም አለኝ። እኔ ፍቃድም ስላለኝ እሱ ሳይይ ግቢ አለኝ። በቃ እነሱ የዛን ያክል እዛ ቤተክርስቲያን ውስጥ ያሉት ሰዎች ግን በጣም ማለት ነው ምንም አይነት አሁን እንግዲህ ምንም ሳላደርገው ጥቅልል ብሎ ወድቆ እኔ የሆነ ነገር ውስጥ ለመክተት መሞከር ይሄ እግዚአብሔርን የሚያገለግል ሰው ለዛው ቅዱስ ገብርኤል ቤት ቅዱስ ገብርኤል እውነት ይቅር ይበለን፣ ሁላችንንም ይቅር ይበለን። በቃ እኔ በጣም ከፍቶ ይደብሮኝ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን